ተፈለከ 30 ደቂቃ ሰጥሃለሁኝ፣ ግን ስጨርስ ነው። ድሮ አሁን ቶፒኩ ላይ አብረን እኮ ታስረናል ነበር አዲስ አበባ ቃሊቲ ውስጥ አንድ የሆነ ስልክ ሰርቃል ነበር። አንተ አንተ ሰርቃይ ልጠይቅህ መጥቼ ነው። የሆነ በፖለቲካ ጉዳይ ታስረ ነበረ። ስልክ ተሰራ። ጎበዝ፣ አንተ ነበርክ የሰረከኝ። በፖለቲካ ምክንያት እኔ ታስሬ፣ አንተ ደግሞ ስልክ ሰርቀህ። ችግር የለውም። ወደ ቶፒኩ መረጃ ልስጤ። ወደ ቶፒኩ ግባ። መረጃ ልስጤ። ቆይ ወደ ቶፒኩ ግባ። መሐመድ መስይህ ነው እንደ ወንድማችን ሱራ 3 161 እንክፈችለት። ሱራ 3 161 መሐመድ መስይህ ነው። ቁም ነው የሚሉት ነበር አንተን ያኔ በፖለቲካ ጉዳይ ታውቃለህ። ችግር የለውም። በፖለቲካ ጉዳይ ከሆነ ነብይህ ደግሞ ምን ሰርቆ በፍርቁ መባል እንዳለበት ላሳየህ። ለነብይም ሰለባን መደበቅ አይገባውም። መሐመድ ፓንት ሰረቀ ተብሎ መገለጥ መጣልኝ አለ። ፓንቱን የሰረቀው እሱ ነው ብለው ሲሉት ፓንቷ ስጠባ ሰለባ ማለት ቀይ ፓንት ነች። ከዛስ መገለጥ መጣልኝ አለና ነብይ ፓንት አይሰርቅም ብሏል አላህ። ኦኬ፣ ለነብይም ሰለባን መደበቅ አይገባውም። ሰለባንም የሚደብቅ ሰው በትንሣኤ ቀን በደበቀው ነገር ተሸክሞ ይመጣል። ከዚያም ነፍስ ሁሉ ነፍስ ሁሉ ዋጋዋ ትሞላለች፣ በእርሱም አይበድሉም። ሌባ ነህ ሲባል አዳምጥ። ሊስን ቴንክ ዩ ጎበዝ ጉድ። እስኪ አንድ የሚውት አድርገው። ቴንክ ዩ አንድ የሚውት አድርግ። አንድ ሰው ነብይ ነው ሰርቀሃል ሲባል አዳምጥ። ሊስን ፕሊዝ። ቴንክ ዩ አንዴ ሚውት አድርጋ ጎበዝ። ላስወርድ ነው። እምቢ ካልክ አስወርድሃለሁ። ሪስፔክት አድርጋ ስልኬ መልስልኝ እኮ አዳምጥ። እሺ ሚውት አድርግና ከስር ትሆንና አዳምጥ። ነብዩ ሰርቋል ተባለ። ፓንት ሰርቃል፣ ሰለባ ሰርቃል ሲባል ኦኬ ቴንክ ዩ ጊፍት ለሌብነቱ ነው እንደ ሰለባ ስለመስረቁ በክላሲካል እናድርገው ነው። ኤኒዌይስ ፓንት ሰርቀሃል ሲባል መገለጥ መጣልኝ አለ። የሰረቀው ከሌ ነው ከማለት ይልቅ ሰለባን የሰረቀ ሰውዬ ፓንቱን የሰረቀ በቂያማ ቀን ፓንቱን ተሸክሞ ይመጣል። ይሄ መልስ አይሆንም ብሮ፣ ይሄ መልስ አይሆንም። ምክንያቱም ልብስ ጠፋብህ። አይሰርቅም ብሏል አላህ። ራሱን እኮ ነው ሰርቀዋል ያልከው። አላህ አይሰርቅም ብሏል። የሰረቀው ሰውዬ ደግሞ ልብሱን ይዞ ይመጣል ብሏል። ጦር ሜዳ ሄደው ዘርፈው እኮ ነው። ተዘረፉ በኋላ ሊከፋፈሉ ሲሉ ከዛ ንብረት ውስጥ ፓንት ጠፋች። እንዴ ቅድም ነበረ ማን ወሰደው? ከዛ ነብዩ ነው የወሰደው ብለው አሙት ማለት ነው። እቺ ፓንት የሚገርማችሁ ሲሞት መቃብር ውስጥ አብራ ተቀብራለች። በኋላ ፓንቷ ማንም አይለብሳትም ብሎ ባሪያው አብሮ ቀብሯታል። ፓንቷ አብራ ነው የተቀበረችው። እች ቀይ ሰለባ አብራ ተቀብራለች እና ተቀብራለች። ነቢይ ከሆነ ከሌ ነው የሰረቀው ከማለት ይልቅ አይ ሌባው በቂያማ ቀን ተሸክሞ ይመጣል። ይሄ መልስ አይሆንም ብሮ። ለማይማኖች መልስ ከሆነ እንጂ ለምሁራኖች መልስ አይሆንም። የበድር ጦርነት ላይ ነው የተካሄደው። በኋላ ግን ንብረት ሁሉ የአላህ ነው ብሎ ተቀለለው ጭራሽ። ሱራ 8 አንድን ክፈችው። ሰማለሁ 8 1 እንደውስ ምን አጨቃጨቃችሁ? እንደውም አንዷን ፓንት ስለመውሰድ ለምን ትጨቃጨቃላችሁ? የተዘረፈ ሁሉ ይሄን ያደል እንዳላቸውና ከጦር ዘረፋ ገንዘቦች ይጠይቁሃል እንዴ? ከሌ ይህን ወስዳል እንደዚህ ምን አጨቃጨቀ? ለምን ሰረቀ አልሰረቀ ትላለህ ብሮ? የተዘረፈ እንደውም የኔ ነው። ማን ያለን? አላህ ነው ያለው። ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። በቃ ፔሬድ